አማራ መልሶ ማቋቋምና ልማት ድርጅት አመልድ ኢትዮጵያ ከተቋቋመ ጊዜ ጀምሮ የሰብአዊ እርዳታና የተለያዩ የልማት ስራዎችን በመስራት ህዝቡን እያገለገለ የሚገኝ ተቋም ነው። ድርጅቱ በቴክኖሎጂ በተቋሙ ውስጥ የፀሐይ ኃይልን መገልገል የሚያስችል ሲስተም ወይም ስርዓት በመዘርጋት እየተጠቀመ እንደሚገኝ በድርጅቱ የኤሌክትሮ ሜካኒካል መሐንዲስ ወርቁ አቻሜለህ ገልጸዋል። በአጠቃላይ ይሄ ሲስተም በሶላር ኢነርጂ ወይም በፀሐይ ኃይል የሚሰራ ኢነርጂን የሚጠቅም መቃዎች ናቸው ማለት ነው። እነዚህ አሁን ከዚህ ካሉት ብንጀምር እነዚህ ኢንቨርተር ወይም ኮንትሮለር ይባላሉ። የፀሐይ ብርሃን የሚመጣውን ወይም ከኤልፓ የሚመጣውን ኮንትሮል ያደርጋሉ፣ ይቆጣጠራሉ። ሁለተኛው ደግሞ ከኤሌክትሪክ ከሶላር የሚመጣው ዲሲ ከረንት ነው። ዲሲን ወደ ኤሲ የሚቀይሩ እነዚህ ሶስቱ አገልግሎታቸው ይሄ ነው። የመሳሪያዎች በአጠቃላይ የኦፊስ ውስጥ የምንጠቀምባቸው በኤሲ ስለሆነ የሚሰሩ ዲሲን ወደ ኤሲ ይቀይራሉ ሶስቱ ማቴሪያሎች ማለት ነው። ይሄ ደግሞ ባትሪ ነው። ቀን ማታ የኤሌክትሪክ ማለት የሶላር ኢነርጂ ስለሌለ የፀሐይ ብርሃን ስለሌለ የፀሐይ ኃይል ስለሌለ እነዚህ ምን ያደርጋሉ? ስቶር ያደርጉና ቀን ያጠራቀሙና ማታ ለምንፈልገው ነገር ይሰጡናል ማለት ነው። የፀሐይ ኃይልን ወይም ሶላርን በመጠቀም ተመጣጣኝ ኃይል በድርጅቱ ውስጥ አገልግሎት እንዲሰጥ መደረጉንም ነው ያነሱት። የሚመጣው ኮንትሮል ማለት እንደኛ አጠቃቀም የተስተካከለ ስላልሆነ ኮንትሮል ያደርጋቸዋል። ሰርጅ ከረንት የሚባለውን ደግሞ እነዚህ ይቆጣጠራሉ። ሰርጅ ማለት በጣም አንድ ጊዜ ይመጣ ከፍተኛ ከረንት ይመጣል። ያን ከረንት የሚቆጣጠሩ እነዚህ ናቸው። እዚህ ደግሞ ብሬከሮች አሉ። እነዚህ ብሬከሮች ደግሞ አላስፈላጊ የሆነ ከፍተኛ ከረንት ሎዱ በሚጨምርበት ጊዜ እነዚያ ደግሞ ይዘጉና ኦፍ ያደርጉልናል ማለት ነው። ይሄ ኤልፓስ ሲስተም በዚህ አድርጎ ከነዚህ ሲስተሞች ጋር ተገናኝቷል። ለምሳሌ አሁን የተወሰነ ጊዜ ብዙ ጊዜ መብራት ሶላር ባይኖር ባትሪውም ቢያልቅ ሶላርም ባይኖር ከኤልፓ ይወስዳል ማለት ነው። አሁን ግን ለኤልፓ ሁሉ እየሰጠ ነው ይሄ ማለት ነው። ሶላር ሲስተማችን ለኤልፓ ከፍተኛ ስለሆነ 30,000 ዋት ነው የሚያመነጨው የኛ ሶላር 30,000 ዋት ስለሚያመነጭ አሁን ለኤልፓ እየሰጠ ነው። መቆጣጠር የሚችሉ እዚህ የሚሞሉ ነገሮች አሉ። እኛ አሁን የምንፈልጋቸው ነገሮች በሙሉ ከዚህ ይሞላሉ። እዚህ ሴቲንግ አላቸው። ይሄ በሴቲንግ ይገባና የምንፈልጋቸውን ነገሮች እንሞላለን። አሁን ለምሳሌ የኤልፓ ቮልቴጅ የምንፈልገው እኛ 380 ነው። ከ380 በላይ እንዳይመጣ እንሞላዋለን ማለት ነው። የሶላሩ 800 ድረስ ነው የሚችል። ከ800 በላይ እንዳይመጣ እንሞላዋለን ማለት ነው። ሶላሩ ከሌለ ከባትሪ ይወስዳል። የባትሪ ከሌለ ወደ ኤልፓ ይሄዳል። ይሄ አጀስትመንት አለው። ዳመና ሆኖ ክረምት ሆኖ ዳመና ሊውል ይችላል። በጣም ዳመና ከሆነ ከኤልፓ ልንወስድ እንችላለን። አሁን ግን ከኤልፓም አልፎ ከኛም አልፎ ለኤልፓ እየሰጠ ነው። ያው እነዚህ ሲስተሞች ይሄኛው ሶላር ነው የሚያሳየን፣ ይሄኛው ባትሪ ነው፣ ይሄኛው የኛ የቢሮ ነው፣ ይሄኛው ኤልፓ ነው እዚህ የሚያሳየን ማለት ነው። ስለዚህ እነዚህ አሁን የሚያሳየን ወዴት ነው አሁን ኃይል ወዴት ነው እየሄደ ያለ የሚለውን እያሳየን ነው። አሁን እየሄደ ያለ አሁን ቀነሰ መሰል ቅድም እንደመጣን ወደ ኤልፓ ይሄድ ነበር። አሁን ከኤልፓ እየሄደ አይደለም፣ ወደ ሎድ ነው አሁን እየሄደ ያለ፣ ወደ ኦፊስ እየሄደ ያለ ነው አሁን የሚያሳየን ወደ ኦፊስ ነው። መጨረሻ ላይ ግን ቅድም ስንላቸው የነበረችን ኮንትሮል የምናደርጋቸው እቺ ትታይ ከሆነች ሴቲንግ አለች። እቺን ስነካት ሴቲንግ ይመጣል። እዚህ ውስጦች አሉ፣ እንመርጣቸዋለን። የምንፈልገውን ሴት የምናደርገውን ነገር እንመርጥና እየመረጥ የምንፈልገውን ነገር እናስገባለን ማለት ነው። ማኑዋል አለው። የፀሐይ ኃይል ወይም ሶላር ሲስተም በፊት ይስተዋሉ የነበሩ ችግሮችን የፈታ እንዲሁም የኃይል መቆራረጥን ከማስቀረት ባለፈ የመብራት ክፍያን እንዲቀንስ ያስቻለ መሆኑንም ነው የገለጹት። በጣም እንቸገር ነበር። አሁን ጄኔሬተር ሲሆን ወይ ነዳጅ ይጠፋል፣ ግማሽ ቀን ምናምን ወይ ሁሉ ሰራተኛ ማይሰራበት ጊዜ ነበር። ኮምፒውተር ዘጋብን ምናምን የሚባል ነገር አሁን የለም። ወይም እንደዚህ ሴንሲቲቭ የሆነ ላቦራቶሪ እቃዎች አሁን የሚያቋርጡ ከሆነም ይሄ ያቋርጥ ምንም ማቋረጥ የሚባል ነገር የለም። አሁን ጠፍቶ አሁን ጄኔሬተር ቢሆን አጥፍተን እንደገና እስክናስነሳ እንጠብቃለን አይደል? ይሄ የለም፣ እዚህ የለም። ብዙ በሶላር የሚሰሩ የውሃ ፓምፖች ተክለናል። የኛ ሀገር የሶላር ኢነርጂ ችግር የለባትም። አሁን በአንድ ካሬ ላይ
እስከ 5.2 ፐር ዳይ ፐር ካሬ ሜትር ታገኛለች ኢትዮጵያ አቬሬጅ ማለት ነው። ይሄ ማለት ሌሎች ሀገሮች ጋር ሲነጣጠር በጣም ከፍተኛ ነው። ስለዚህ የሶላር ኢነርጂያችን ችግር ስለሌለበት ሁሉም ቢሮዎች ይህን ነገር ቢጠቀሙ ጥሩ ነው። የፀሐይ ኃይልን መጠቀም ወጪ ቆጣቢና ከውስብስብ ተጽዕኖዎች ውጪ የሆነ አዋጪ ቴክኖሎጂ መሆኑም ተገልጿል።